ለመንፈሳዊ ሰው የጾም አስፈላጊነት የእምነትና የጥምቀትን ያህል ነው። ያለ እምነት እግዚአብሔርን ማወቅ፣ ያለ ጥምቀትም የእግዚአብሔር ልጅ መሆንና መንግሥተ ሰማያትን መውረስ አይቻልምና። ማመንና መጠመቅም ቢሆኑ ብቻቸውን ርስት መንግሥተ ሰማያትን አያሰጡም። ሥራ የሌለው እምነት በራሱ የሞተ ነው እንዲል ያዕቆብ። ጾም ደግሞ ከጽድቅ ሥራዎች አንዱ ብቻም ሳይሆን የጽድቅ ሥራ ጠላት የሆነ ዲያብሎስን ድል መንሻና ለጽድቅ ሥራ ኃይል የሚሆን መንፈሳዊ ጸጋ ማግኛ መንገድም ጭምር ነው። የሚጾም ሰው የረሃብን ትርጉም ይረዳዋል፣ ለተራቡትም ይራራል። ከዚህም የተነሳ የተራቡትን ይመግባል፣ ለተጠሙት ያጠጣል፣ ለታረዙት ያለብሳል። ድሃ አደጎችና ጦም አዳሪዎችንም ባየ ጊዜ በአቅሙ መጠን ይረዳቸዋል። የጽድቅ ሥራም የሚባል ይህንን የመሰለ ሁሉ ነው። ሊቀ ነቢያት ሙሴ እግዚአብሔርን ፊት ለፊት ያየው፣ ቃል በቃልም ያናገረው፣ ኤልያስ ወደ ሰማይ ያረገው፣ ዕዝራ ምስጢር ተገልጦለት መጽሐፍትን የጻፈው፣ ሐዋርያት የእመቤታችንን ትንሣኤዋንና ዕርገቷን ለማየት የበቁት፣ የነነዌ ሰዎች ከመቅሰፍት ያመለጡት በጾምና በጸሎት ኃይል ነው። የጾምን ትርጉምና ጥቅሙን ተረድቶ መንፈሳዊ ዓላማና ግብን መሠረት አድርጎ ጾሞ ዓላማውን ያላሳካ ማንም የለምና እኛም ነፍሳችን የምትፈልገውን ለሥጋችንም የሚያስፈልጋትን ለማግኘት ጾም ትልቁ መፍትሔ ስለሆነ ከምንም በላይ አስፈላጊያችን ነውና ልንጾም ያስፈልጋል ክርስቲያኖች።